ሳልነግርህ ብታይ ክላስ ያጋጠመን አብሪኩ ምናምን ናማልንገር መጀመሪያ ላንተ ነው የምነግርህ። እኔ ኤፍሬም ነኝ። ምን ማለት ነው? አንተ ደግሞ ናማ በእናትህ አንዴ ቁጭ በል ከፈለክ፣ ወይ ደግሞ አብሪኩ ወታች መሄድ ትችላለህ ከፈለክ። እዛው ሂድና ቤትና እኔ ኤፍሬም ነኝ። ምን ማለት ነው? እኔ ፍቅር ነኝ። ዞር ብል ያማል ልታክፊ ነው እንዴ? ከኤፍሬም ጋር መጣላት ፈልገህ ነው? አብሪኩ ያማል እንዴ? ላሻ እንዴ? ይሄን ደግሞ ተው በቃ ለብቻችን ልናወራ የፈለግነው ነገር አለ። ክላስ ከመሄድ በፊት ያጋጠመኝ ነገር ልናወራ። ሰማኝማ የት ነበራችሁ? እሺ ቡና ልጠጣው ተና አዩ እሱ ነው ወይ ምን ነኝም ምን ሆነሽ ነው? አብሪኩ ገርዋልሽ እንዴ? ያማል እንዴ? ምን ሆነ ነው? ይሰምሻል? ያማል እንዴ ልጅ? ኧረ አብሪኩ በጌታ ዘውና እንዴ? አብሪኩ አዎ ቡና ልጠጣው ተና። አዎ እሺማ ማለት ነው። አዩ እኔ ኤፍሬም ነኝ። ለመረበሽ እየሞከርክ ነው አብሪኩ። በእናትህ ሂድ በቃ። በቃ ሌላ ጊዜ ቪዲዮ ለመቅረጽ ነበረ ቤት የምትመጣው። አሁን ከፈለክ ቤት መሄድ ትችላለህ። እሱን ስጀምር ማውራት የምፈልገው ነገር አለ። ምንድን ነው? ለምንድን ነው እንደዛ የምታየው? ወይ አባት በጌታ ልነግርህ እኮ ነው የሆነ ነገር ልነግርህ ነው። እሱ አባት እኔ አብሪኮ ነኝ። ስምህን ለአብሪኮ መስጠት ፈልገህ ነው? አሁን እሱን ተወና ልነግርህ የፈለግኩት ነገር አለ። ዛሬ ክላስ ከጓደኞቼ ጋር ሲሄድ የሆነ ሙድ እያዙብኝ ነበር የሄዱት። እውነት በቃ እኔ ከዚህ በኋላ ሲጀመር መሮኛል። ግን ደግሞ እዚህ ከማውራን አሁን ውስጥ ላውራክ ይሄ ቁም ነገር ነው። እውነት የምሬን ነው፣ ቁም ነገር ነው። እኔ አብሪኮ ነኝ። በፊት ያጋጠመኝን ነገር ልነግርህ ነው። ተረጋጊ፣ ይኸውልሽ መጀመሪያ ተረጋጊ። ምን ሆነሽ ነው? ደህና ነሽ? ምን ነው ጭራሽ አንተ ነህ አብሪኮ ነኝ ለማረጋጋት የምትሞክረው? እኔ ኤፍሬም እኮ ነኝ። እሺ ማውራት አልችልም ከፍቅረኛዬ ጋር። ማነው ፍቅረኛሽ? ምን ማለት ነው? ፍቅረኛሽ ማነው? እኔ ከኤፍሬም ውጭ ሌላ ፍቅረኛ ኖሮኝ እንትን ታውቃለህ? ምን ማለት ነው? እኮ ፍቅረኛሽ እናቴ ያማል እንዴ? ቀልድ ነው ምንድን ነው? ዞር ብል ብናት አንዴ ናማ ውስጥ ገብቼ ላውራህ። አንቺ ሴትዮ እኔ ኤፍሬም ነኝ። ኤፍሬም ነኝ። አንተ ነህ ሲጀመር እንዳላወራም እያደረክ ያለው ልጁ። ሂድ መውጣት ትችላለህ ከፈለክ። ና እንዴ ኤፍሬም ላናግርህ። እሱ ነው ኤፍሬም። እዩ ምንድን ነው ሰበዛኩ? እሺ እኔ በቁም ነገር ነው ላወራ የፈለኩት። ቁም ነገር ስለኛል። ምን ሆነሻል? በማርያም እኛ እኮ ገና መግባታችን ነው እኮ። አዎ የት ነበርክ? እሺ ለምንድን ነው ይዛው ይርከው? ኢየሱስ ምንጭ በዛ ላይ ደግሞ ደውለህ አልነገርከኝም። እኔ ፍቅር እኔ ኤፍሬም ነኝ። ኤፍሬም ነኝ እኔ። አንተ ኤፍሬም አጠገቡ ሆኖ ሲጀመር እኔ ፍቅር ትላለህ? ኦሬ በኢየሱስ ምንድን ነው አንተ? ለምንድን ነው እንደዚህ ቆምከው? እንዴት አልቆምም? እዩ ምን ሆነሽ ነው? እሺ ለምንድን ነው ስትወጣ አልደወልክልኝ ታዲያ? ኦሬ እሱ ነው ኤፍሬም። እዩ ክላስ ስለሆንክ ነው ዝም ብላ ይዞ ሲል አብሪኮ ነው እሱ። እኔ ኤፍሬም ነኝ። እስቲ ልጊው ነው አይታይሽም? እሺ ቡና ላፍላለህ? ቡና ለመጠጣት ነው የጠጡት? እሺ ቡና ፈልገና በኢየሱስ ቡና ፈልገና ወይ እሱ ነው አብሪኮ። እዩ ስሚ እስኪ ቀና በይ አንዴ። አብሪኮ ለምን ወደ ቤት አትሄድ? ስሚ ጤነኛ ነሽ እንዴ? ምንድን ነው? እኔ ኤፍሬም ነኝ። ምን ማለት ነው? ምን ማለት ነው? ማለት እኔ ፍቅረኛሽ ኤፍሬም ነኝ። ኦኬ ያንቺ ፍቅረኛ ኤፍሬም ነኝ እኔ። ያማሃል ሰውዬ። በስመ አብ ወመንፈስ ቅዱስ ያምሻል። አንቺ ራሱ ቆይ የመጣሽ ነገር አለ ዛሬ